ይህን እንቆቅልሽ የሚመልሰው ጭንቅላቱ የሚሰራ ብቻ ነው። ይህም የእናንተን ጥበብና ችሎታ የሚፈትሽ ነው። የሚከተሉትን 12 ጥያቄዎች ለመፍታት ይሞክሩ። ውጤታችሁንም ኮሜንት ላይ ያስቀምጡ። ወጥመድ ውስጥ እንዳትገቡም ተጠንቀቁ። መልካም እድል። አንደኛ፣ በጫካ ውስጥ እየተጓዛችሁ ሳለ በድንገት የያዛችሁት ውሃ ሊያልቅባችሁ እንደሆነ ተረዳችሁ። እናም ከአራት ምንጮች ውስጥ ተጨማሪ ውሃ ማግኘት ትችላላችሁ። የመጀመሪያው እሾህ ያለው ቁልቋል፣ ሁለተኛ ጨዋማ የሆነ ኩሬ፣ ሶስተኛው ንጹህ ጨዋማ ሐይቅ፣ የመጨረሻው እየወረደ ያለ ወንዝ አለ። ሃይላንዳችሁን ለመሙላት ከአራቱ የውሃ ምንጮች የቱን ትመርጣላችሁ? 10 ሰከንድ ሰጠዋችሁ። አብዛኞቹ ቁልቋሎች መርዛማ ናቸው፣ ምክንያቱም በተለያዩ እንስሳቶች ይበላሉ። የኩሬ ውሃንም ብትጠጡ የተለያዩ ባክቴሪያዎችን ይዟል። ጨዋማ ሐይቁንም ጨልፈን ብንጠጣ ቶሎ እንድንጠማ ያደርጋል፣ ለጤናችንም ጥሩ አይደለም። ስለዚህ ምርጫችን የሚሆነው ወራጅ ውሃ ይሆናል። ሁለተኛ ጥያቄ፣ ከባድ የጭነት መኪና በፈረስ እየጋለበ ያለ ሰው እንዲሁም ሞተር እየነዳ ያለ ሰው ሆነው የመንገድ ላይ መብራት አረንጓዴ በርቶ አስቁሟቸዋል። በድንገት የጭነት መኪና አሽከርካሪው ክላክስ አደረገ። በዚህም ፈረሱ ፈርቶ በመደንበር የሞተር አሽከርካሪውን ጆሮውን ነከሰው። ሞተረኛው በጣም ስላመመው በድንጋጤ ውስጥ ሆኖ ይነደዋል። ነገር ግን በቀኝ በኩል ያለ መኪና ይመጣና ይገጨዋል። ከነዚህ ሹፌሮች ውስጥ ማን ነው ሕጉን የጣሰው? መልሱን ለማግኘት 10 ሰከንድ ሰጣችኋለሁ። መልሱ ሞተረኛው ነው። ምክንያቱም በሚነዳበት ጊዜ ሄልሜት ቢለብስ ኖሮ ጆሮን አይነከስም ነበር። ሶስተኛ ጥያቄ፣ በጫካ ውስጥ እየተጓዛችሁ ሳለ በድንገት ብትጠፉ መምሸት ሲጀምር ደግሞ የዱር እንስሳት ማደን ይጀምራሉ። እናም ከጫካው ለመውጣት 4 መንገዶች በሰሜን፣ በደቡብ፣ በምስራቅና በምዕራብ መንገዶች አሉ። ነገር ግን የሰሜኑ መንገድ ሊውጣችሁ የተዘጋጀ ወደ ትልቅ ጉድጓድ ይወስዳችኋል። በደቡብ መንገድ ብትሄዱ ወደ ግዙፍ የአሳ ነባሪ ያለበት ሐይቅ ይመራችኋል። ወደ ምዕራብ ብትጓዙ መሻገር የማይቻል የተደረመሰ መሬት ጋር ያደርሳችኋል። የምስራቅን መንገድ ብንወስድ ደግሞ ሰማይ ጠቀስ ተራራ ላይ ያወጣችኋል። ለመውጣትም የማይቻል ነው። መንገዳችሁን ለመምረጥ 10 ሰከንድ ተሰጣችሁ። ምርጫችሁንም በደቡብ መንገድ ካደረጋችሁ እነዛ ትላልቅ ሻርኮች ለሰዎች ምንም አይነት ስጋት አይፈጥርም፣ ምክንያቱም ሻርኮች በጥልቅ ሆነው ስለሚንቀሳቀሱ ነው። አራተኛ ጥያቄ፣ አንድ ነፍሰ ገዳይ ቢይዛችሁና ለ3 ሳምንት ብቻችሁን የት መቆየት እንዳለባችሁ 3 አማራጮች ሰጣችሁ። የመጀመሪያውን በር ከፍታችሁ ከሄዳችሁ ወደ በረሃ ያመራችኋል፣ ፀሐዩም ከባድ ነው። ሁለተኛውን በር ስትከፍቱት የሚያምር መልክዓ ምድር ውስጡም ወተትና ሙዝ ይገኛል። ሶስተኛው ደግሞ በማዕበል የተሞላ የባህር ዳርቻ ነው። የነፋሱ ኃይልም ዛፎችን የሚጥል ይመስላል። ከዚህ ገዳይ ለመትረፍ ብቸኛው ቦታ የትኛው ነው? በበረሃ ውስጥ ምንም ውሃ የለም። መልክዓ ምድሩ ጋርም አንድ ሙዝና አንድ ብርጭቆ ወተት ለ3 ሳምንት አይበቃም። ምርጫችሁ ማዕበል ውስጥ ያለውን ባህር ዳርቻ ከሆነ ልክ ናችሁ። አምስተኛ፣ አንድ ምሽት በአሮጌ አስፈሪ ቤተ መንግስት ውስጥ ራሳችሁን አገኛችሁት። አንድ ሰውም እያባረራችሁ ነው። ከዛም በፍጥነት እየሮጣችሁ በድንገት 3 የተዘጉ በሮችን ተመለከታችሁ። ከእያንዳንዱ በር ጀርባ አስፈሪ ፍጥረቶች አሉ። መጀመሪያው ዞምቢዎች ናቸው። ሁለተኛው በር ላይ ወደ ተኩላ የሚቀየር ሰው አለ። የመጨረሻውን በር ስትከፍቱት ቫምፓየር ከፊት ለፊታችሁ ይመጣል። የቱን ትመርጣላችሁ? መልሳችሁ በሁለተኛው በር ካላችሁ ልክ ናችሁ። ምክንያቱም እነዛ ሰዎች ወደ ተኩላ የሚቀየሩበት ሙሉ ጨረቃ ብቻ ሲሆን ነው። ስለዚህ ሙሉ ጨረቃ ሳይሆን ማምለጥ ትችላላችሁ። ስድስተኛ፣ በአንድ እብድ ፕሮፌሰር ታፈናችሁ ምድር ቤት ታስራችኋል። ነገር ግን ምድር ቤቱ 3 መውጫ በሮች አሉት። አንደኛው ነፃነታችሁን ያስገኛል። ፕሮፌሰሩ ከወጣ በኋላ በሮቹን አንድ በአንድ ተመለከታችሁ።
ከመጀመሪያው በር ጀርባ ገዳይ እንስሳቶች የሞሉበት ጥቅጥቅ ያለ ጫካ አለ። ሁለተኛውን ስትከፍቱት እሳት የሚተፋ ዳይኖሰር ይገኛል። ሶስተኛው ደግሞ በበረዶ የተከበበ ሐይቅ አለ። እዛ ለመቆየት የማይታሰብ ነው። ከዚህ ምድር ቤት እንዴት ማምለጥ ትችላለህ? በሁለተኛው በር ከፍተን ስንገባ ዳይኖሰር እሳት መጥፋት አይችልም። መልሱ ይህ ነው። ሰባተኛ ማርክ እና ጄምስ በጨዋታ ላይ ሳሉ በድንገት ሁለቱም ወደቁ። እናም የማርክ ፊት በአቧራ ተሸፈነ፣ የጄምስ ፊት ግን ንጹህ ነበር። ሆኖም የማርክን ፊት ያጠበው ጄምስ ነው። 10 ሰከንድ አላችሁ። ለምን ፊቱን አጠበው? ጄምስ የማርክን ፊት ተመልክቶ የሱም ቆሻሻ እንደሆነ ስላሰበ ነው። ስምንተኛ አንድ ሀብት ፈላጊ በጫካ ውስጥ ጠፋ። ነገር ግን ለተወሰነ ጊዜ ሲራመድ ከቆየ በኋላ ትልቅ ድንጋይ ያለበትን መስቀለኛ መንገድ አገኘ። በድንጋዩ ላይ 4 ሲደመር ቁጥር 5 የሚል ጽሑፍ አየ። ይህን ሚስጥራዊ ቁጥር መፍታት ትችላላችሁ? ሰውየው የተጻፈውን መገልበጥ አለበት። ከዚያም ወደ ደቡብ መሄድ እንዳለበት ምልክት ይሰጠዋል። እዛም ሀብቱን ይገኛል። 9ኛ በተዘጋ ቤት ውስጥ ሆናችሁ ተቆልፎባችኋል። ነገር ግን ማምለጥ የምትችሉባቸው 4 በሮች ተዘጋጅተዋል። ከመጀመሪያው በር ጀርባ በጣም ቀዝቃዛ ነው። በዚያ መንገድ ለመሄድ ከወሰናችሁ በጥቂት ሰከንድ ውስጥ ወደ በረዶነት ትለወጣላችሁ። በሁለተኛው በር ከገቡ በተራቡ ሻርኮች የተሞላ ማጠራቀሚያ ውስጥ ይወስዳችኋል። ሶስተኛው በር ሲከፈት በጣም የምታበራ ፀሐይ አለች። ከማቃጠሏም የተነሳ ምግብ ታበስላለች። ከመጨረሻው በር ጀርባ ደግሞ በመርዛማ ጋዝ የተሞላ ሲሆን ይህ ደግሞ የባሰ ነው። ለመውጣትም የቱን በር ትጠቀማላችሁ? እኔ እናንተም በሆን ሶስተኛውን በር እጠቀማለሁ። ምክንያቱም ልክ ፀሐዩ እንደገባች በዛ በኩል አመልጣለሁ። 10ኛ አንድ ቀን ጆን በአንድ እብድ ተይዞ 20 ጫማ ጥልቀት ባለው ጉድጓድ ውስጥ ተወረወረ። ሰውየው በ5 ደቂቃ ውስጥ ጉድጓዱን በውሃ መሙላት እንደሚጀምር ነገረው። ጆን መዋኘት ስለማይችል በጣም ፈርቶ ነበረ። ዙሪያውን ተመለከተና በጉድጓዱ ግርጌ ላይ 6 ጫማ ርዝመት ያለው ገመድ፣ 4 ጫማ ቁመት ያለው የእንጨት በርሜልና 3 ጫማ ቁመት ያለው የብረት ካዝና ነበር። ጆን ራሱ 6 ጫማ ቁመት ነበረው። ስለዚህ እቃዎቹን ተጠቅሞ እንዴት ከጉድጓዱ ሊወጣ ይችላል? በድጋሚ 10 ሰከንድ ሰጠኋችሁ። እብዱ ሰውዬ ወደ ጉድጓዱ ውሃ መጨመር ሲጀምር ጆን በርሜሉ መያዝ አለበት። ይህም ወደ ላይ እንዲንሳፈፍና ወደ ላይ እንዲያወጣው ያደርጋል። 11ኛ ጥያቄ ይህንን ፎቶ ተመልከቱ። ከመነሳታቸው ከ10 ደቂቃ በፊት ከነዚህ ከተነሱ ሰዎች ውስጥ አንድ ሰው በባህር ዳርቻ ካፌ ያለውን ገንዘብ በሙሉ ሰርቆ ነበር። ሆኖም ግን እነዚህ ሰዎች ባለፉት 10 ደቂቃዎች ውስጥ አንዳቸውም ካፌውን እንዳልጎበኙ ተናግረዋል። እናም ሌባው ማን ይመስላችኋል? ሰራቂው አይስክሬም የያዘው ሰው ነው። ከ10 ደቂቃ በፊት ቢገዛው ኖሮ ይቀልጥ ነበር ወይንም አስቀድሞ ይበላው ነበር። የመጨረሻ ጥያቄ ማት በእስር ቤቱ ወለል ላይ ረጅም ዋሻ በመቆፈር ከእስር ቤት ለማምለጥ እየሞከረ ነው። ለ3 ሰዓት በከርሰ ምድር ውስጥ ከቆየ በኋላ 3 የመውጫ ዋሻዎችን አየ። የመጀመሪያው በእሳት የተቀጣጠለ ነው። ሁለተኛው ዋሻ የመርዛማ እባቦች መኖሪያ ነበር። መጨረሻው ደግሞ ፈንጂዎች ተጠምደዋል። ማት እንዴት ማምለጥ ይችላል?
መልሱም ማት እሳቱን በአፈር ካጠፋ በኋላ መውጣት ይችላል። ያመጣችሁትን ውጤት ኮሜንት ላይ ያስቀምጡልኝ። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩ።